ወደ ወንበዴዎቹ እየገባን ነው። እዚህ ሁሉም ተቆልፎባቸዋል። ሁለት የወንበዴዎች አባላት ሁሉንም ሰው አሸብረዋል። አሁን ሁሉም አንድ ቦታ ላይ ናቸው። ይህ ሁሉ የሆነው በኤል ሳልቫዶር ፕሬዝዳንት ነው። ሁሉ ሀገሪቷን የቀየራት። ለ10 ዓመታት ዓለም ወንጀል ከተማ በመሆኗ በዓለም ላይ ካሉ እጅግ አስተማማኝ ሀገራት አንዷ ናት። እዚህ ሁሉ ምክንያት በዚህ ፕሬዝዳንት ነው። ናይብ ቡቡካሊ ይባላል። አረብ ዝርያ አለው። ቅድመ አያቶቹ በ19 ክፍለ ዘመን ላይ በኤል ሳልቫዶር ተሰደዱ። ፍልስጤም ዝርያ አለው። አባቱ የኤል ሳልቫዶር ኢማም በመባል ይታወቃል። ስልጣን ከያዙበት ጊዜ ጀምሮ ሀገሪቷን መቀየር ችለዋል። Pues estos delincuentes de la Asamblea Legislativa no quieren ni siquiera aprobar dinero que no es de ellos, sino que es del pueblo salvadoreño para garantizar la seguridad del pueblo salvadoreño. ይህ በኤል ሳልቫዶር የሚገኘው ኮቴት የተባለ እስር ቤት ነው። ኤል ሳልቫዶር ዓለም ላይ ካሉ እጅግ አስተማማኝ እስር ቤት አንዱ ነው። መጋቢት 2022 አስቸኳይ ጊዜ አዋጅ ተዋወጀ። እዚህም 64,000 ወንጀለኞች በቁጥጥር ስር ውለዋል። እዛም ለወንበዴዎቹ አዲስ እስር ቤት ገንብቶ 2023 መረቀ። ስሙንም ሴኮት ብለውታል። እስር ቤቱ ይኸውና። አሁን በሲኮት መግቢያ በር ላይ ያለነው። ደህንነቱ እንዴት እንደሆነ ተመልከቱ። መላው ዓለም እንዲያሰራጩ የሚዲያ አባላትን ይጋብዛሉ። ግን ለመጣስ ለሚደፍር ለማንኛውም ሰው እንደ መከላከያ ይሆናል። ወደ ውስጥ እንግባ። ሲኮት 8 ብሎክ ያቀፈ እስር ቤት ሲሆን ያንዳንዳቸው በሺ የሚቆጠር እስረኞች መያዝ ይችላሉ። አስቸኳይ ጊዜ አዋጅ ከታወጀ ጀምሮ ጅምላ እስር እየተካሄደ ባለበት ወቅት ወንጀለኞቹን ለማስተዳደር በጣም ሰፊ ቦታ ያስፈልግ ነበር። ይህ በላቲን አሜሪካ የሚገኝ ትልቅ እስር ቤት ሲሆን 8 የእግር ኳስ ሜዳ ያክላል። እናም በውስጡ ዓለም ላይ እጅግ አደገኛ ወንጀለኞች ይገኙበታል። ላቲን አሜሪካ 2 ቡድኖች አሉበት። እነኚህም ወንበዴዎች ሜስ 13 እና ባዲዮስ 13 ይባላሉ። አሁን እናያቸዋለን። እና አሁን እስር ቤት ውስጥ ናቸው። እነሱን ለመቅረጽ ፍቃድ የተሰጣቸው በጣም ጥቂት ሰዎች ናቸው። እነሱ ውስጥም አንዱ እኔ ነኝ። እስር ቤቱ በ15 ሜትር ከፍታ ባላቸው ኮንክሪት ግድግዳዎችና 19 ሰዓት የሚቆዩ ማማዎችን የተከበበ ነው። እዚህም ማምለጥ የማይቻል ነው። እስር ቤቱ በ600 ወታደሮች በ250 የፖሊስ መኮንኖች የተጠበቀ ነው። እነኚህ ጠባቂዎቹ ናቸው። እዚህ የጦር መሳሪያ መያዣ ቤት አለ። ማምለጥ የሚያስብ ሰው ካለ ምን እንደሚጠብቀው ብቻ ተመልከቱ። ሳልቫዶር ከወንበዴዎች ጋር ጦርነትን አወጃለች። እነኚህን ሁሉ መሳሪያዎች ተመልከቱ። ሀገሪቷን የበለጠ አስተማማኝ ለማድረግ ሽብርተኞች ጦርነትን አወጃለች። እዚህም ብዙ ጥረት ያደርጋሉ። ካቴና ነው። እዚህ ካቴና እጅና እግራቸውን አስራቸው ሳይሰማቸው ሲቀር ራመዱ ታያላችሁ። እነኚህ ለአደጋ ጊዜ የሚለብሷቸው ልብሶች ናቸው። እነዚህ ሁሉ ዜጎችን ለመጠበቅ አንድ ዓላማ ያገለግላሉ። ይህ አስቸኳይ ጊዜ አዋጅ ብቻ አይደለም፣ ህዝብ ደህንነትም ጭምር ነው። የእስር ቤቶቹን ጠባቂዎች በተመለከተ እዚህ የተወሰነ መብቶች አላቸው። ይሄ ለጥበቆቹ ነው፣ ለእስረኞች ሳይሆን። እስረኞቹ ከክፍላቸው መውጣት አይችሉም። ይህ ነው የሀገሪቷን ደህንነት የተጠበቀ ያደረገው። አገልግሎታችሁ እናመሰግናለን። ይህ ለእስረኞች እንደሆነ ታስባላችሁ፣ ነገር ግን በእርግጠኝነት ለጠባቂዎቹ ነው። ምክንያቱም በዓለም ላይ ካሉት እጅግ አደገኞቹ መካከል ስለተከበበ በደንብ ሊከባከባቸው ይገባል። እነኚህ የጠባቂዎች የመኝታ ክፍሎች ናቸው። እዚህ ለ5 ቀናት ይሰራሉ፣ እዛም ለ5 ቀናት እረፍት ያደርጋሉ። ይህም ጂም ለጠባቂዎች ነው። ሁሉም ነገር ለጠባቂዎቹ ደህንነት ነው። አሁን ወደ እስረኞቹ ልንገባ ነው። ይህ ቪዲዮ በጣም አስፈላጊ ወጥል ነው። በዚህ በር አንድ ያልፈው ከገቡ በኋላ መቼም አይወጡ እና አሁን ወደ ውስጥ እየገባን ነው።
ወደ ወንበዴዎቹ እየገባን ነው። ቤተሰብ አባላቶቻቸው መካከል አንዳቸውም እንዲጎበኛቸው አይፈቀድላቸውም። ሁለቱም የወንበዴ አባላት አንድ ላይ ታስረዋል። እነኚህን እያንዳንዳቸው 200 ሰው በላይ መግደል እናም አስገድዶ በመድፈር በሌሎች ወንጀሎች የታሰሩ ናቸው። እነሱን ስታዩ የሆነ አስፈሪ የሆነ ገጽታ ይሰጣቸዋል። እዚህ እጅግ በጣም ብዙ ጠባቂዎች አሉ። ሀገሪቷ ጦርነት ላይ ያለች ይመስላል። ሁሉም እያንዳንዳቸው እስረኞች አንድ አይነት ነጭ ዩኒፎርም ለብሰዋል። መብራቶቹ ፈጽሞ ሳይጠፉ ለ24 ሰዓት ይቆያሉ። ስለዚህ እስረኞቹ ሰዓቱን አያውቁትም እና በጠባቂዎቹ ክትትል ነው የሚመሩት። ምንም አይነት መጥፎ ባህሪ ማሳየት ምልክት የላቸውም። እያንዳንዱ ክፍል 100 እስረኞችን የመያዝ አቅም አለው። አንድ ክፍል ውስጥ ግን 80 አልጋ ብቻ ነው ያለው። ቅዝቃዜ እንኳን የሚከላከሉበት ብርድ ልብስ የላቸውም። የተወሰኑት አሁን አካል ብቃት እንቅስቃሴ ሲንቀሳቀሱ ተፈቅዶላቸዋል። እስረኞች ክፍላቸው እንዲወጡ የሚፈቀድላቸው በቀን ለ30 ደቂቃ ብቻ ነው። ሰውነታቸው ብቻ አካል እንቅስቃሴ ብቻ ያደርጋሉ። استخدام وزن أجسامهم فقط. الزنازين كلها مليانة. شوفوا هذا الفيلم، فيلم حس حالي سيكوت. Hay un clamor, abre los cielos sobre nosotros, abre los cielos, Señor, a llover. የሚፈቀድላችሁ ብቸኛ እንቅስቃሴ ይሄ ብቻ ነው። ሌላ ምንም ነገር እንዲያደርጉ አይፈቀድላቸው። ንቅሳታቸው የትኛው ቡድን አባል እንደሆነ ያሳያል። የወንበዴዎቹ ንቅሳት ያለው ማንኛውም ሰው ይታሰራል። ፖሊሶቹ ልዩ የሆነ የንቅሳቱ ማውጫ አላቸው። እያንዳንዱ ምልክት የቡድኑ ግንኙነት ያመለክታል። አንዳንድ የወንበዴ አባላት ንቅሳታቸውን ለመቀየር ሞክረው ነበር፣ ነገር ግን አልተሳካላቸውም። እዚህ ነርሶች አሉ። ዶክተር በየቀኑ እነሱን ለማየት ይመጣል። እስረኞቹ መውጣት ስለማይፈቀድላቸው የሕክምና ባለሙያዎቹ ሁል ጊዜ ይመጣሉ። አሁን በዓለም ላይ ካሉ ሁለት እጅግ አደገኛ ቡድኖች መካከል ልናይ እየሄድን ነው። እነሱ በቀኝና በግራ በኩል ናቸው። አሁን 3 ወንጀለኞችን ያሳየናል እና ስለ ወንጀላቸው ይነግረናል። እነኚህ ለማህበረሰቡ በጣም አደገኛ ናቸው። ንቅሳታቸው የትኛው አባል እንደሆነ ይናገራል። ይህ ሰው 5 ሰዎችን ገሏል። ወደ ግዛቱ ስለገቡ ብቻ ነው የገደላቸው። ወደ ኋላ ዙር። ሁሉም ንቅሳት አላቸው። እሱ የኤሚርስ 13 አባላት 4 ሰዎችን አግቷል። ከጎን የነበሩ 5 ሰዎችን ገሏል። እነኚህ የትናንሽ ወንጀሎች ምሳሌዎች ብቻ ናቸው። ሶስተኛውም እስረኛ የወንበሎቹ አባል ነው። ንቅሳታቸው እነሱን ለመለየትና ለመያዝ በጣም ቀላል አድርጎታል። ተመልከቱት፣ 18 የሚለው ንቅሳት አለው። ይህ ማለት የባሪዮሪቲን አባል ነው ማለት ነው። እንዲሁም የገደሏቸውን ሰዎች መቃብርና የራስ ቅል ንቅሳት አላቸው። ይሄኛው የወደቁትን የወንበዶች አባላት ለማስታወስ ንቅሳት አለው። እንደ ራስ ቅል አድርጎ ተነቀሳቸው። እያንዳንዱ ንቅሳት ትርጉም አላቸው እና አሁን ሁሉንም ያዟቸውና በአንድ እስር ቤት ቆለፉባቸው። እነኚህ ሁለት ቡድኖች ጦርነት ላይ ነበሩ። አሁን ግን አብረው ታስረዋል። ህይወታቸው በሙሉ በዚህ አጥር ውስጥ ተገድቧል። በፍጹም መውጣት አይችሉም። ይህ መጸዳጃ ቦታቸው ነው። አያችሁት? ህግ ላይ ነው። እዚህ ለ2 ዓመት ቆይተዋል። እስር ቤቱ እንደተከፈተ ነው ሁሉም እዚህ የገቡት።
ጠባቂዎቹ ፊታቸውን የሚሸፈኑት ከእስረኞቹ አንዱ ቤተሰባቸውን አግኝቶ እንዳይገልባቸው ነው። አሁን ወደ ብቸኛው የእስር ቤት ክፍል እየሄድን ነው። እዚህ ማንኛውም ጥፋት የፈጸመ እስረኛ ወደዚህ ይመጣል። ይሄ ነው የሚያቆማቸው። ብርሃን የለም። እዚህ ብቻቸውን የሚታሰሩበት ክፍል ነው። ማንኛውም እስረኛ ጥፋት ቢፈጽም እዚህ ለ15 ቀናት እንዲታሰር ይገደዳል። ምግቦቻቸውን እንኳን ለመመገብ አይወጡ። ምግብ ወደ ውስጥ ይመጣላቸዋል። ባቄላና ሩዝ ብቻ ነው። ዶሮም ሆነ ስጋ የለም። ከዛን ከቡድኑ አባላት አንዱን ቃለ መጠየቅ አደረኩለት። እሱ የኤምኤስ 13 አባላት ነው። 30 ሰዎችን ገድሏል። Quizá uno se hace fuerte durante el día, pero en la noche uno solamente llora, encontrándose en esta condición. በየቀኑ እንደሚያለቅስና ባደረገው ነገር እንደሚጸጸት ይናገራል። ግን ጊዜ አልፏል፣ ጸጸት ይሰማኛል ይላል። ነገር ግን ፍትህን መጋፈጥ አለበት። በስንት ዓመት ነው ወንበዴ የሆንከው? ከመቼ ጀምሮ ነው? ገና የ11 ዓመት ሕፃን ልጅ እያለ ነው ቡድኑን የተቀላቀለው። ግን አሁን ግን ሴኮት ውስጥ ይገኛል። ፕሬዝዳንቱ ያደረጉት ነገር ደፋርና ድንቅ ነገር ነው። በ2019 ለመጀመሪያ ጊዜ ሲመረጡ ፍትህን ለማጽደቅ 50% ለሱ ብቻ ነበር። ነገር ግን በ2004 በተደረገው ምርጫ ላይ 85% በማግኘት ተመርጠዋል። ለምን ካላችሁኝ ለመጀመሪያ ጊዜ ህዝቡ ደህንነት ተሰምቶት ነበር። ይህን ቪዲዮ ከወደዳችሁት ሀሳባችሁን ኮሜንት ላይ አስቀምጡልኝ። የዛሬ ቪዲዮ ይህን ይመስል ነበር። ላይክ እና ሰብስክራይብ እንዳይረሳ። አልፋ ዶክመንተሪ ይመቻችሁ።